ሰላም እንዴት ናችሁ? ዛሬ እንግዲህ ግሎ ላይቭ ስለሚባለው አዲሱ አፕሊኬሽን ነው የማስረዳችሁ ማለት ነው። አፕሊኬሽኑ ይህንን ይመስላል። ከላይ የምታዩትን አይነት ነው የሚመስለው። ስለዚህ ዳውንሎድ ካደረጋችሁት በኋላ አፕሊኬሽኑን ወደ እንደዚህ አይነት ገጽ ነው የሚያመጣችሁ ማለት ነው። ስለዚህ እዚህ ጋር ከመጣችሁ በኋላ ሎጊን ታደርጋላችሁ። ሳይን ዩዝ ጉግል ይላል። እዚህ ጋር ይሄኛውን ራይት ማድረጋችሁ እንዳትረሱ። ሳይኒን ዊዝ ጉግል የሚለውን ከነካችሁ በኋላ አክቲቭ የሆነ ፓስወርዱን የምታውቁት የጉግል አካውንታችሁን ትመርጡለታላችሁ። የጉግል አካውንቱን ከመረጣችሁ በኋላ ወደ እንደዚህ አይነት ገጽ ይወስዳችኋል ማለት ነው። እዚህ ጋር ካመጣችሁ በኋላ እዚህ ጋር ቼንጅ አቫታር የሚለውን ትነኩና ፎቶ ታስገባላችሁ። የፈለጋችሁትን ፎቶ የራሳችሁንም ሊሆን ይችላል፣ ሌላም ፎቶ ቢሆን ታስገቡለታላችሁ። ከዛ በኋላ እታች ላይ ኒክኔም የሚለው ላይ ስም ታስገቡለታላችሁ። ስማችሁን፣ ጾታ ትመርጣላችሁ። ሳትሳሳቱ በትክክል ጾታ ወንድ ሴት የሚለውን ታስገባላችሁ። ከዛ በኋላ እዚህ ጋር ኢንቫይት ኮድ የሚለው ኢንቪቴሽን ኮድ የሚለውን እንግዲህ እዚህ ጋር ያለውን ኮድ ታስገባላችሁ። ከኛ ጋር ለመስራት J7H ZC7 የሚለውን ታስገቡና ታች ላይ ሬጂስተር የሚለውን ትነኩና ወደ ውስጥ ያስገባችኋል ማለት ነው። ከዛ ወደ ውስጥ ካስገባችሁ በኋላ ተመዘገባችሁ ማለት ነው። የሚቀጥለው እንግዲህ የፊት ማረጋገጫ ፌስ አውተንቲኬሽን እና ፓስወርድ መስጠት ነው። የፊት ማረጋገጫ እና ፓስወርድ ትሰጣላችሁ ማለት ነው። የመጀመሪያ ስራችሁ የሚሆነው እንግዲህ አዲስ ጀማሪዎች ከሆናችሁ የፊት ማረጋገጫ ወይም ፌስ አውተንቲኬሽን እና ፓስወርድ መስጠት ነው። እሱን ለመስጠት ደግሞ እዚህ ታች ላይ ካሜራና መደመር ምልክት ያለባትን እሷን ትነኳትና ወደ ውስጥ ያስገባችኋል። ከዛ በኋላ ወደ ውስጥ ከገባችሁ በኋላ ወደ እንደዚህ አይነት ገጽ ሲወስዳችሁ መጀመሪያ ምንድነው የምታደርጉት? ታስካችሁ እንዲከፈትላችሁ የፊት ማረጋገጫ መስጠት አለባችሁ። ይሄ ነው እንግዲህ ፌስ አውተንቲኬሽን የሚባለው። እሱን ትነኩትና ካሜራ ይመጣላችኋል። ወደ እናንተ የተገለበጠ ካሜራ ይመጣላችኋል። እሱን በሚላችሁ መሰረት ፊታችሁን አዙሩ፣ ተንቀሳቀሱ በሚላችሁ እየተንቀሳቀሳችሁ የፊት ማረጋገጫ ትሰጣላችሁ ማለት ነው። ካሜራው በእንደዚህ አይነት መልኩ ነው የሚመጣው። ክብ ሆኖ ይመጣላችኋል። ከዛ ፊታችሁን እዚህ ክብ ውስጥ ታስገባላችሁ። ክብ ውስጥ በትክክል በደንብ አድርጋችሁ ሳትንቀሳቀሱ አስገቡ ይላችኋል። ብርሃን ያለበት ቦታ ብትሆኑ ጥሩ ነው፣ ፊታችሁ በደንብ እንዲታይ። ሌላ ሰው ከጀርባ ላይ እንዳይገባ ወይም ደግሞ ህጻናት እንዳይገቡ ጥንቃቄ አድርጉ። የራሳችሁን ፊት ብቻ በትክክል አስገቡና ፌስ አውተንቲኬሽናችሁን በዚህ መልኩ ጨርሱ። የፊት ማረጋገጫውን ከጨረሳችሁ በኋላ በእንደዚህ መልኩ የፊት ማረጋገጫ ከሰጣችሁ በኋላ እዚህ ጋር ትመጡና ታች ደግሞ ፓስወርድ ታስገባላችሁ። ፓስወርዳችሁን እዚህ ጋር ትመጡና ታች ላይ አካውንት ኮምፕሊት አካውንት ፓስወርድ ሴታፕ የሚለውን ነክታችሁ ጎቱ ሴቲንግ ብላችሁ ፓስወርድ ካስገባችሁ በኋላ ከጨረሳችሁ በኋላ ነው ታስካችሁ የሚከፈተው። ስለዚህ በዚህ መልኩ የፊት ማረጋገጫና ፓስወርድ ታስገቡና ትጨርሳላችሁ ማለት ነው። ከዛ በመቀጠል እንግዲህ ዋናውን እንግዲህ ዶላር የምታገኙበትን ስራ ዴሊ ታስክ የሚባለውን የዕለት ስራችሁን መጀመር ይኖርባችኋል። በተለይ ደግሞ አዲስ ጀማሪዎች ከሆናችሁ ለ7 የመጀመሪያ ተከታታይ ቀናት ትልልቅ ቦነሶች ስላሉት ሳያመልጣችሁ ቶሎ መጀመር አለባችሁ።